የእስራኤሉ ተጽዕኖ ፈጣሪ ጋዜጣ ማዕሪብ ቅዳሜ ዕለት ባወጣው እትሙ ኢትዮጵያ ወደ ቀይ ባህር መመለሷ እርግጥ ሆኗል ሲል አስነብቧል። የኢትዮጵያ ባህር ኃይል ወደ ቀይ ባህር ተመልሶ መምጣቱ ሽብርተኝነትን ለማስቆም ያስችላልም ብሏል። ጋዜጣው በዕብራይስጥ ቋንቋ ባሰራጨው እትሙ ኢትዮጵያ ወደ ቀይ ባህር እንድትመለስ ሶስት ሀገራት ማለትም እስራኤል፣ አሜሪካና የተባበሩት አረብ ኤሚሬቶች ድጋፍ እየሰጡ መሆኑን ተመላክቷል። የኢትዮጵያና የነዚህ ሀገራት ቅንጅት ግብፅን ተሸናፊ ማድረጉንም ማዕሪብ አስነብቧል። ይህን ተከትሎም ጉዳዩ በበርካታ የአረቡ ዓለም ሰዎች መነጋገሪያ ሆኗል። አልአክባር የተሰኘው የሊባኖሱ ጋዜጣም የኢትዮጵያን ወደ ቀይ ባህር መመለስ አረጋግጧል። አልጀዚራ በአረብኛ ቋንቋ ባሰራጨው ጽሑፍ ደግሞ ኢትዮጵያ ቀይ ባህርን ከሁቲ ተጽዕኖ ልታላቅቅ ትችላለች ይሆን ወይ ሲል ጥያቄ አቅርቧል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት የመጀመሪያ የውጭ ሀገር ይፋዊ ጉብኝታቸውን በሶስት የመካከለኛው ምስራቅ ሀገራት ማድረግ ጀምረዋል። ግንቦት 4 ቀን 2017 ዓ.ም እንደምን አላችሁ ክቡራን ቤተሰቦች፣ ይህ ጂኤምኤን ኢትዮጵያ ነው። እንኳን ደህና መጣችሁ። በወቅታዊ ጉዳዮች ላይ መረጃዎችን ልናደርሳችሁ መጥተናል። እስከ ፍጻሜው አብራችሁን ቆዩ። ከሶስት አስርት ዓመታት በላይ ሊፈወስ ባልቻለ ቁስል ስንታመም መጥተናል። የራሳችን የሆነን የባህር ዳርቻ የማጣት ቁስል፣ የአሰብ መለየት፣ የቀይ ባህር መዳረሻን የማጣት ህመም፣ በጦርነት ተዋግተን ተሸንፈን አሊያም ከናካቴው ስንፈጠር የባህር በር አልባ ስለሆን ሳይሆን በተሳሳተ የጂኦፖለቲካል ስሌት፣ ቸልተኝነትና ክህደት የቁም እስራት ፍርደኞች የሆንበት ቁስል። እውነቱን ለመናገር ኢትዮጵያችን ዛሬ ወደብ አልባ የሆነችው በዕጣ ፈንታ ሳይሆን በጉልበት ነው። እናም ያ መለወጥ አለበት። ክቡራትና ክቡራን፣ ከዓለም ውሃማ አካላት ርቀን የባይተዋር ኑሮ እንድንኖር በጠላቶቻችን የታወጀብን ብሔራዊ የሞት ፍርድ ሊሻር በዋዜማው ላይ እንገኛለን። ኢትዮጵያውያን ከዚህ የሚበልጥ አንገብጋቢ ጉዳይ የለንም። ሁልጊዜ እንደምናደርገው በኢትዮጵያ የቀይ ባህር ጉዞ ላይ ያተኮረ ፕሮግራም ይዘን መጥተናል። ከእናንተ የሚጠበቀው መረጃው ብዙዎች ጋር እንዲዳረስ ሼር ማድረግ ይሆናል። አብራችሁን ቆዩ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ላይ ያርፉ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 60/40 ባንክ ብድር አመቻችተን እነሆ ብለናል። ለዲያስፖራዎች በዲኤችኤል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገንሎታል። አፓርትመንቶቻችን የቀረሽ የማይባልላቸው ማለትም 5 ሊፍቶች፣ 5 የመዋኛ ገንዳ፣ በቂ የመኪና ማቆሚያ፣ ቴራስ። ለበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ። ዲኤምሲ ሪል ስቴት። በአንድ ሀገር ታሪክ ውስጥ ህዝብ አሁን ያለውን ብቻ ሳይሆን የወደፊቱንም ትውልድ ጭምር እጣ ፈንታ፣ ህልውናን፣ ሉዓላዊነትን ብሎም ክብርን የሚቀርጽበት ብርቅዬ ጊዜያት አሉ። ኢትዮጵያና ህዝቧ ያ ጊዜ ማለት አሁን ነው። የዚህ አገራዊ ተልዕኮ ማጠንጠኛ ኢትዮጵያ የቀይ ባህርን መዳረሻ መልሳ ማግኘት አለባት የሚል ነው። በግልጽ ቋንቋ የአሰብ ወደብን ማስመለስ መቻል። ከመነሻውም ወደብ አልባ ሀገር መሆን አንድ ነገር ነው። የባህር በርን መቀማት ግን ፈጽሞ የተለየ ጉዳይ ነው። ስለሆነም ይህ ተስፋፊነት ሊሆን አይችልም። ጦርነትን መፈለግም አይደለም። ስለ ፍትህ፣ ህልውናና የኢትዮጵያን ትክክለኛ ቦታ ወደ ነበረበት መመለስ ነው። ባለፉት 10 ዓመታት የአፍሪካ ቀንድ የዓለም ሀያላን ኃይሎች የቼዝ ቦርድ ሆኗል። የተባበሩት አረብ ኤሚሬቶች፣ ቻይና፣ ሩሲያ፣ አሜሪካ፣ እስራኤልና ቱርክ እያንዳንዳቸው በጅቡቲ፣ በሶማሊያና በሱዳን ወደብ ተጽዕኖና ይዞታ አላቸው። ነገር ግን የአፍሪካ ዕድሜ ጠገቧ ሀገር ኢትዮጵያ ሳጥን ውስጥ ገብታለች። በቀጠናዊ የባህር ጉዳዮች ላይ ድምጿን እንዳታሰማ ተከልክላለች። ለምን? ምክንያቱም እኛ እርስ በርስ ስንባላ ግብፅና ሻዕቢያ ኢትዮጵያ ላይ የባህር በሩን ከርችመውባታል። በምድር ላይ ካሉት እጅግ በጣም አፋኝ መንግስታት አንዱ የሆነው ሻዕቢያ ኢትዮጵያ የባህር በር ከሚኖራት ሞቴን እመርጣለሁ እያለን ይገኛል። ኤርትራ ታሪካዊ እናት ሀገሯን ኢትዮጵያን መተንፈሻ ከለከለቻት ቢባል ማን ያምናል? ኤርትራ በአንድ ወቅት የኢትዮጵያ ግዛት ነበረች።
ህዝቦቿ ዘመዶቻችን ናቸው። የሷ ታሪክ ከኛ ጋር የማይነጣጠል ነው። ዛሬ ግን ኢትዮጵያውያን በአሰብ ከሚጠቀሙ ወደቡ የግመል ውሃ መጠጫ ሆኖ ቢቀጥል እመርጣለሁ እያለን ያለው ዘመዶቻችን የሆኑትን ኤርትራውያንን አፍኖ የሚገኘው አገዛዝ ነው። ዛሬ ላይ ታሪክ እንደገና እየተቀየረ ይገኛል። በአንድ ወቅት በአባይ ወንዝና ቀይ ባህር ላይ አዛዥ የነበረችው ግብጽ ይህን አለቅነቷን ከጊዜ ወደ ጊዜ እያጣች ትገኛለች። ከዚህ ቀደም አባይን፣ አሁን ደግሞ ቀይ ባህርን። ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ከተፈራረመችበት ጊዜ አንስቶ እኔ ያለው ኢትዮጵያ ቀይ ባህር ላይ ድርሻ አትልም ስትል የከረመችው ካይሮ እጇ መጠምዘዝ ጀምሯል። ለኢታሊያው አለቃ ቅርበት ያላቸው የፖለቲካ ተንታኞችና ልሳኖቻቸው አባይን በቀይ ባህር መለዋወጥ የሚል አዲስ ቋንቋ መናገር ጀምረዋል። ባለፉት ጥቂት ሳምንታት የታዘብናቸው አንዳንድ የግብጽ የመረጃ ምንጮች ለአብነት አረብ ኒውስ 22 የተባለ ድረገጽ ኢትዮጵያ ወደ ቀይ ባህር እንድትመጣ ግብጽ እንደምትስማማ፣ ኢትዮጵያ ደግሞ በአባይ ወንዝ ጉዳይ የካይሮን ፍላጎት እንድታሟላ እንደምትፈልግ አስነብቧል። ይሄ ያልተለመደ አቋም ልክ እንደ አባይ ሁሉ በቀይ ባህር ዲፕሎማሲም ፈርዖኖቹ ሽንፈት መቅመስ እንደጀመሩ ያመላክታል። ይሄ ድረገጽ አክሎም የግብጽ ቅድመ ሁኔታ ተቀባይነት እንዲያገኝ የአብዱልፈታህ አልሲሲ መንግስት ኢትዮጵያ ላይ ጫና ማሳደር መቀጠሉን ያትታል። ሰሞነኛው የሲሲ የጅቡቲ ቆይታም የዚሁ ጫና የመፍጠር ዘመቻ አንድ አካል እንደሆነ መገንዘብ ይቻላል። ነገር ግን ማን በትክክል ጫና ውስጥ እየገባ እንደሚገኝ ማሳያ እናቅርብ። Well, Israel and Ethiopia are moving towards strengthening military and economic ties. That's the word from Addis Ababa, where Foreign Minister Gideon Sa'ar met his Ethiopian counterpart Gideon Timotheos. ከሰሞኑ የእስራኤል የውጭ ጉዳይ ሚኒስትር አዲስ አበባ ቆይታ ነበራቸው። የግብጽ ሚዲያዎች ይሄው እስከዛሬ ለቅሶ ተቀምጠዋል። ተከበብን እያሉ ይገኛል። ከጥቂት ቀናት በፊት ግን ከበብናቸው ሲሉን ነበር። በነገራችን ላይ ለጅቡቲ የሚሆን ቀለል ያለ ምላሽ በዚህ 3 እና 4 ቀን ውስጥ እንደተሰጠ ተመልክተናል። አሰብ እስኪመጣ በርበራ በርካታ የኢትዮጵያን የውጭ ንግድ እንዲያከናውን አዲስ አበባና ሀርጌሳ ተስማምተዋል። እነ ላሙ፣ ሞቃዲሾና ሌሎችም የየራሳቸው ድርሻ ይኖራቸዋል። አሰብ ቢመጣም ኢትዮጵያ ትልቅ ሀገር እንደመሆኗ በሁሉም አቅጣጫ የሚገኙ ወደቦችን መጠቀም ትቀጥላለች። ለመሆኑ ካይሮ በኢትዮጵያ የቀይ ባህር ዲፕሎማሲ ለምን ተናወጠች? የእስራኤል የውጭ ጉዳይ ሚኒስትር አዲስ አበባን ሲጎበኙ ለምን የለቅሶ ድምጽ ጎልቶ ተሰማ? የኢትዮጵያ እያንዳንዱ እርምጃ በግብጽ መገናኛ ብዙሃን ለምን ድንጋጤን ፈጠረ? ምክንያቱም ምን እየመጣ እንዳለ ግብጽ አይታለች። ኢትዮጵያ አሰብን ማስመለሷ አይቀሬ ጉዳይ ነው። ህዳሴው ሊመረቅ በጣት የሚቆጠሩ ወራቶች ብቻ ቀርተዋል። በአባይ ወንዝ ላይ አዳዲስ ግድቦች ሊገነቡ ስለመሆኑ መረጃው ደርሷታል። የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር አዲስ አበባ ከመምጣታቸው ውስን ሳምንታት ቀደም ብሎ አቡዳቢ ተጉዘው የተባበሩት አረብ ኤሚሬትስ መሪዎችን አነጋግረዋል። አይሁዳዊው ዲፕሎማት ኢትዮጵያ ሲመጡ የኢራን አብዮታዊ ጥበቃ ጓድ ከፍተኛ ጀነራል በተመሳሳይ አዲስ አበባ ነበሩ። ይሄ ለግብጽ ብቻ ሳይሆን ለሳውዲም ጭምር መልእክት ነው። ስለሆነም ግብጽ ኢትዮጵያን የመነጠል ዘመቻዋ ከሽፏል። ለተገነባ የሞከረችው የክፋት ዘንግ አሁን በራሷ እብሪት ተሰባብሯል። እኛ ኢትዮጵያውያን ስለ ቀይ ባህርና አሰብ ወደባችን ስናነሳ እንቅልፍ ላይ ናቸው፣ እያለሙ ነው እያሉ ሊሳለቁ ይሞክራሉ። እኛ ግን እነሱ እንደሚሉት እየቃዠን አይደለም፣ ነገር ግን እየነቃን ነው። የግብጽ ወደብን በግድብ ወይም አሰብን በህዳሴ ንቀያየር ሐሳብ ድርድር አይደለም፣ ኑዛዜ ነው። ግብጽ በስተመጨረሻ የኢትዮጵያን መነሳት ማስቆም እንደማትችል ላምናለች። የመጫወቻ ካርዱ በእጇ እንዳለ በማስመሰል ለ13 ዓመታት በዛቻ ፉከራና ጫና መውሰድ ያቃታትን በዚህ አጋጣሚ ለማግኘት እየጣረች ትገኛለች። ይህም አንድ አስፈላጊ የሆነ ጉዳይን ያሳየናል። ኢትዮጵያ ደካማ እንዳልሆነች፣ በዲፕሎማሲ በስትራቴጂና በሞራል የጥንካሬ ቦታ ላይ እንደምንገኝ ያመላክታል። የእስራኤል የውጭ ጉዳይ ሚኒስትር አቡዳቢ ተጉዘው ከዛ ደግሞ አዲስ አበባ ቀኑ መባሉ የሚነግረን ነገር አለ። በአዲስ አበባ አቡዳቢና ቴል አቪቭ መካከል የሆነ አይነት ጥምረት አለ ተብሎ ሲናፈሱ የነበሩ ወሬዎችን ዳግም እንድናነሳ ያደርገናል። ኢትዮጵያ ወደ ቀይ ባህር እንድትመለስ ድጋፍ ሊያደርጉልን ከሚችሉ አቅም ያላቸው ሀገራት መካከል ይመደባሉ።
እንደ ኢራን ካሉ ሀገራት ጋርም ወዳጅነትን ማጠናከር ያስፈልጋል። ከሻዕቢያ ጎን መቆም ወይም ኢትዮጵያን ለማስቆም ማሰብ ዋጋ ሊያስከፍል እንደሚችል መልእክት ማስተላለፍ ይገባል። የኃይል ሚዛንን ባላንስ ማድረግ እንደምንችል ማስተማር። ይህ ዲፕሎማሲ ነው፣ ስልት ነው። እናም ከዚያ ስልት ጀርባ የማይናወጥ ግብ አለን። የቀይ ባህር መዳረሻን መልሶ ማግኘት። አንዳንዶች ስለ አሰብ ሲነሳ ግራ ሲጋቡ ይታያል። አሰብን ማስመለስ ፈረንጆቹ ሪቫንቺዝም የሚሉት ፖለቲካል አይዲዮሎጂ አይደለም፣ ወይም ደግሞ የጠፋን ግዛት የማስመለስ ዘመቻ አይደለም። የታሪክ፣ የጂኦግራፊ፣ የፍትሃዊነት ርማት ጥሪ እንጂ። የ86ቱ የኤርትራ ህዝበ ውሳኔ ወደቦች ላይ የተደረገ ሪፍረንደም ሳይሆን የማንነትና የነጻነት ድምጽ ነበር። ኢትዮጵያ ያን ምርጫ ታከብራለች፣ ስልታዊ ዋጋ ያስከፈላት ውሳኔ ቢሆንም። ነገር ግን 130 ሚሊዮን የኢትዮጵያ ዜጎች ወደብ አልባ ሆነው ለዘላለም እንዲቀጥሉ ያደረገ አንድም ዓለም አቀፍ ስምምነት የለም። የባህር መዳረሻን የሚከለክል ዓለም አቀፍ የህግ ማዕቀፍም የለም። በተቃራኒው የተባበሩት መንግስታት የባህር ህግ ኮንቬንሽን ወይም UNCLOS ወደብ የሌላቸው ሀገራት የመሸጋገሪያ ነጻነትና ትርጉም ያለው የባህር መዳረሻ መብቶችን ይሰጣቸዋል። ኢትዮጵያ የምትፈልገው ጦርነትን አይደለም፣ መዳረሻን ነው። በዓለም አቀፍ ህግና በታሪካዊ መብት ላይ የተመሰረተ መዳረሻ። ቀይ ባህር የአንድ ጎሳ፣ የአንድ ነገድ ወይም የአንድ ገዢ አካል ንብረት አይደለም። በጋራ የምንጠቀመው የአፍሪካ ቀንድ ህዝቦች የጋራ ሀብት ነው። ኢትዮጵያ ቀጠናው ላይ እንዳለች ትልቅ ሀገር ወደዚህ የባህር ክፍል ብትመጣ ስጋት ሊሆን አይችልም፣ ይበልጥ ሊያረጋጋ ከመቻል ውጪ። ያደገች የባህር በር ያላት ኢትዮጵያ ማለት የተሳለጠ ንግድ፣ የበለጠ ውህደትና ለቀንዱ የበለጠ ተስፋ ማለት ነው። መንገዶች፣ የባቡር ሀዲዶች፣ የፋይበር ኦፕቲክስና የኢነርጂ መረቦች ትልልቅ በሆኑ ዋና ዋና ከተሞች መካከል ብቻ ሳይሆን አስታዋሽ ያጡ እንደ አሰብ ያሉ የባህር ዳርቻ ከተሞችንም የሚያገናኙበት ብሩህ የወደፊት ተስፋ ማለት ነው። የውጭ እርዳታን ጥገኝነትን መቀነስና ለአፍሪካ ችግሮች አፍሪካዊ መፍትሄዎችን መገንባት ማለት ነው። ሆኖም ይህንን በጣም የምትፈራው ግብጽ ናት። ምክንያቱም ካይሮ በኢትዮጵያ ድክመት ላይ የተመሰረተ ጂኦፖለቲካዊ ጥንካሬን ስለገነባች ነው። የባህር መዳረሻ ያላት ጠንካራ ኢትዮጵያ ግን ሁሉንም ነገር ትለውጣለች። ህዳሴው በ4 ወራት ጊዜ ውስጥ ሊመረቅ ነው። ኢትዮጵያ ግድቡን ማጠናቀቅ ብቻ ሳይሆን ለ10 ዓመታት የዘለቀውን ስሟን የማጥፋት እኩይ ዘመቻዎችን አሸንፋለች። ይህ የትውልድ ድል ነው። ህዳሴው የኃይል ማመንጫ ብቻ አይደለም፣ ምልክት ነው፣ መግለጫ፣ የአባቶቻችን ልጆች መሆናችንን ማስመስከሪያ። ግብጽ በዓለም አቀፍ ጫና፣ በዲፕሎማሲ፣ በአሜሪካ፣ በአውሮፓ ህብረት ላይ ተማምና ነበር። ጎበስ፣ ግብጽን ብቻ አይደለም ያሸነፍ ነው፣ እነዚህን ሁሉ ነው። ዛሬ ግብጽ ከአሜሪካ ጋር ያላት ግንኙነት እየፈራረሰ ይገኛል። ዓመታዊ ወታደራዊ የጡረታ ደሞዝ ላይ መለስ ሄዷል። ኢትዮጵያ ግን ከእስራኤል፣ ከተባበሩት አረብ ኤምሬቶች፣ ከኢራን ጋር ሳይቀር አዳዲስ ድልድዮችን እየገነባች ትገኛለች። የጂኦፖለቲካል ቼዝ ቦርድን በተዋጣለት ሁኔታ እየተጫወትን እንገኛለን እና በዚህ ጨዋታ መሃል ከሌሎቹ የበለጠ አስፈላጊ የሆነው አንድ ካሬ ነው፣ እሱም አሰብ ነው። ታዲያ ኢትዮጵያ ምን ማድረግ አለባት? በመጀመሪያ አንድ መሆን አለብን። ያለ አንድነት የሚሳካ ዓላማ ሊኖር አይችልም። የኛ የብሔር ክፍፍል፣ የፖለቲካ ፉክክር፣ የጦርነት ቁስላችን፣ እነዚህ ሁሉ ለአንድ ዓላማ ሲባል መቅረት አለባቸው። ለሀገር ህልውና ቅድሚያ መስጠት አለብን። የባህር በሩ የትግራይ ጉዳይ፣ የአማራ ጉዳይ፣ የኦሮሞ ወይም የአፋር ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ሁለተኛ፣ ለእያንዳንዱ ሁኔታ መዘጋጀት አለብን። ድርድር፣ የኢኮኖሚ ውህደት፣ የፖለቲካ አሰላለፍ፣ አስፈላጊ ከሆነ ለወታደራዊ አማራጮች። ታላላቅ ሀገራት በዓለም ላይ የሚገባቸውን ቦታ ለማግኘት አይለምኑም፣ ራሳቸው ይገነባሉ፣ ያገኙታል፣ ይከላከላሉ። እናም በመጨረሻም ኢትዮጵያ ግጭት ፈላጊ ሳትሆን ፍትህ ፈላጊ መሆኗን ዓለም እንዲገነዘብ ማድረግ አለብን። የዋዎች አንሆን። ግብጽ በዚህ የቀይ ባህር ጉዳይ ታዛቢ ብቻ አይደለችም።
ለበርካታ አስርተ ዓመታት የግብጽ ስትራቴጂ ቀላል ነበር። ኢትዮጵያ ደካማ የተከፋፈለችና የባህር በር የተዘጋባት ሆና ዕድሜ ልኳን እንድትቆይ ማድረግ። ፍርሃታቸው የውሃ ሳይሆን የኃይል ነው። ህዳሴው በጭራሽ የአባይ ጉዳይ ብቻ አልነበረም፣ ነፃ የመሆን ጉዳይ ነበር። አሁን ኢትዮጵያ ጫናዎችን መቋቋም መቻሏን ስላስመሰከረች ግብጽ ፈርታለች። የባህር በርን በግድብ እንለዋወጥ ቢሉን ሊገርመን አይገባም። ተስፋ የቆረጠ ምንም ሊል ይችላል። እውነታው ግን ይህ ነው። ኢትዮጵያ ሉዓላዊነቷን ለሽያጭ አታቀርብም፣ አያስፈልግምም። ግብጽ ፈቃጅ ስለሆነች ሳይሆን ስለሚገባን አሰብ እንገባለን። ምክንያቱም ከ100 ዓመት በኋላ ለመጀመሪያ ጊዜ አዲስ አበባ ካርዶቹን ይዛለች። እናም ያን በጥበብ መጠቀም አለብን። አሰብ ከወደብ በላይ ነች፣ የህይወት መስመር ነች፣ ወደፊታችን ነች፣ ምልክት ነች። አሰብን መልሰን ካገኘን የትራንስፖርት ወጪን እስከ ግማሽ በሚደርስ መቀነስ እንችላለን። ይሄም በቢሊዮን የሚቆጠር ኢንቨስትመንትን በመሳብ እንዲሁም ወደ ዓለም አቀፍ ኢኮኖሚ ፈርጣማ ጉልበት ይዘን እንድንቀላቀል ያስችላል። ከጅማ የቡና አርሶ አደር እስከ ሐዋሳ ኢንዱስትሪያል ፓርክ፣ ጉባ ላይ ተርባይኖችን እየተከሉ እስከሚገኙት መሐንዲሶች እቃዎች በፍጥነት በርካሽና ደህንነቱ በተረጋገጠ ሁኔታ ሲንቀሳቀሱ ሁሉም ተጠቃሚ ይሆናሉ። ከዚህም በላይ የባህር በር መዳረሻ ለባህር ኃይል ልማት፣ ለጠንካራ ክልላዊ ደህንነትና ለቱሪዝም በር ይከፍታል። የበለጸገ የባህል ቅርስና ጥንታዊ የንግድ መስመሮች ላላት ሀገር ባህሩ የቅንጦት አይደለም፣ የቡክርና መብት ነው። አንድ የተወሰደን መልሶ ማግኘት። ነገር ግን አሁን በየቦታው የሚካሄዱ ግጭቶች ከቀጠሉ ይህ ሁሉ ሊሳካ አይችልም። ማንም የውጭ ጠላት በአንድነት የቆመን ህዝብ ማሸነፍ አይችልም። ነገር ግን ዓለም ላይ በጣም ጠንካራዋ ሀገር እንኳን ከውስጥ ልትፈርስ ትችላለች። የውስጥ ፖለቲካችን፣ የጎሳ ክፍፍል፣ አለመተማመን፣ ቡድንተኝነት፣ ይሄ ሁሉ ለታሪካዊ ጠላቶቻችን ሰርግና ምላሽ ሆኖ ማገልገል የለበትም። ግብጽ ከኢትዮጵያ ጦር በላይ የኢትዮጵያን ህዝብ አንድነት ትፈራለች። አዲስ አበባ፣ መቀሌ፣ ባህር ዳር፣ ድሬዳዋ፣ ጅግጅጋ በአንድ ድምጽ ሲናገሩ ማንም የቀይ ባህር ተዋናይ የኢትዮጵያን ፍቃድ መቃወም አይችልም። ነገር ግን ከራሳችን ጋር ጦርነት መግጠም ከቀጠልን ማንም ጓደኛ ወይም አጋር አብሮን ሊቆም አይችልም። ይህ ጊዜ ወደ አሰብ ብቻ ሳይሆን ወደ ቀልባችንም የምንመለስበት ይሁን። ወደ ባህሩ ብቻ ሳይሆን ወደ ቀደመ ፍቅራችን የምንመለስበት ይሁንልን። አሰብ ወደ እናት ሀገሯ ኢትዮጵያ መመለሷ የማይቀር ጉዳይ ነው። የኢትዮጵያና ኤርትራ ህዝብም አብሮ የሚያድግበት ዘመን ሩቅ አይሆንም። የዛሬውን በዚያ በቃን። ዳግም እስከምንገናኝ በያላችሁበት ሰላም ሁኑ።